እንጂ ዋህዱ ህላዌ አንድ ባህሪ ነው እንጂ ዋህዱ መለኮት ዘእግዚአብሔር ቃል በዚያ በካላዊ ቃል አንድ እስካሁን እሱ ራሱ ብቻ ነው ያለን እያነበብኩለት ደግሞ እሺ በመንፈሰ ትንቢት ምስጢሮ ለአማኑኤል ነብዩ ኢሳይያስ ትንቢቱን በሚያስፈጽም ስጋዌን በሚገልጽ በግብረ መንፈስ ቅዱስ በቃል የአማኑኤል ምስጢር አየና ወበይንተ ጸርሃ ስለዚህም ነገር አሰምቶ ተናገረ። አማኑኤል ማለት ሲሆን አምላክ ማለት ነው። ወዚህ ስም አብይ ጥቀ ዘይክሉ ፈሊጦቶ እንዲል ጸርሃ አለ። አሁን በነብዩ ኢሳይያስ ጮህ ኑርበት አይደለም ጮህ የተናገሩ ከሩቅ እንደሚሰማ ሁሉ አሁን ድንግል ጸንሶት ወልድ ያለው ትንቢት ከጽንፍ እስከ ጽንፍ ደርሶ እስከ ተምሳሌት ሲነገር ይኖራልና እንዘይ እንዲህ ብሎ ሕፃን ተወልደ ለነ ወንድ ልጅ ተወለደልን ወልድ ተውህበ ለነ ወልድ ለኩነት ሥጋ ለሞት ተሰጠልን። አንድም ወልድ ተወልደልን ወንድ ልጅ ተወለደልን። ሕፃን ተውህበ ለነ ብላቴና ሆኖ ለማም ለሞት ተሰጠልን። ከዚህ መናፍቃን ለመለኮት ተሳካር ተሳክብ ነበረው ሥጋም መላእክት አካል መላእክት ክብር ሆነው ብለዋል። ምን ነው ለና አለባቸው ሳል ሱማዊ ወለቱ ባለ ነበር ሲላቸው በዚህ ይረታሉ። ሳሊ ለነ ቅድስት ወልድ ዘበላይሉ ሕፃን ዘበታይቱ ከሚባል ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሮ እንዳይነሳ ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሰርዚልን። ዛሎ ከማለም የነበረ ወይ ሄሉ ለምን አሳልፎ የሚኖር ዘመጻ ለኩነት ሥጋ የመጣ ወካይበ ይመጽ ኢየሱስ ክርስቶስ ቃል ዘተሰባ ዘይንበለ ውላጤ መኝን ዓለም ለማሳለፍ የሚመጣ ያለመለወጥ ሰውን አባካላዊ ቃል ኢየሱስ ክርስቶስ ዛሎ ከማለም የነበረው ነው። ከማለም የነበረው ወይ ሄሉ ለምን አሳልፎ የሚኖረው ነው። ለምን አሳልፎ የሚኖረው ዘመጻ ለኩነት ሥጋ የመጣው ነው። ለኩነት ሥጋ የመጣው ወካይበ ይመጽ ኢየሱስ ክርስቶስ ቃል ዘተሰባ ዘይንበለ ውላጤ መኝን ዓለም ለማሳለፍ የሚመጣ ያለመለወጥ ሰውን አባካላዊ ቃል ኢየሱስ ክርስቶስ ኮነ ፍጹመ ሰባ ፍጹም ሰሆነ ሰው የነውን ሰሆነ ማለት እንደምንድነው ይሉ ፍጹመ ለማለት ደግሞታል። ያዝነወተ ነገር ነው። የተባደ ወይ ተፈልጠ በኩሉ ግብሩ ወልድ ዋህድ መናፍቃን ምታት ነፍስ አልነሳም ህረት ውላጤ ብሏልና ለዚህ ሙሉ ያመጣል። አሁን ምታት ነፍስ አልነሳም ያሉት ነው። ተቀዳሚ ተከታይ የሌለው ወልድ ዋህድ ሰውም ቢሆን በስራ ሁሉ ከኛ አልተለየም። አላ አሐዱ ራእይ አንድ ግብር ነው እንጂ ዋህዱ ህላዌ አንድ ባህሪ ነው እንጂ ዋህዱ መለኮት ዘእግዚአብሔር ቃል በካላዊ ቃል አንድ አገዛዝ ነው እንጂ እስመ ሰለስቱ ወይ ተዋደ በመንፈቀ ላያት ወይ ኮነ ካላ እንስሳ ዘባንትጎ አላ ምሉ ወፍጹም ባህዱ ላዌ ዘምኩሌቱ ላያት ይገብር እንዲል አንድም የተባደ ወይ ተፈልጠ በኩሉ ግብሩ ወልድ ዋህድ አሁን ርደት ላሉት ነው። ተቀዳሚ ተከታይ የሌለው ወልድ ዋህድ ሰውም ቢሆን በስራ ሁሉ ከአብ ከመንፈስ ቅዱስ አልተለየም። አላ አሐዱ ራእይ አንድ ግብር ነው እንጂ ዋህዱ ህላዌ አንድ ባህሪ ነው እንጂ ዋህዱ መለኮት ዘእግዚአብሔር ቃል በዚያ በካላዊ ቃል አንድ አገዛዝ ነው እንጂ መሰለስቱ ሁልቆ መለኮቱ እንዲል አንድም የተባደ ወይ ተፈልጠ በኩሉ ግብሩ ወልድ ዋህድ አሁን ውላጤ ላሉት ነው። ተቀዳሚ ተከታይ የሌለው ወልድ ዋህድ ሰውም ቢሆን በስራ ሁሉ ከአብ ከመንፈስ ቅዱስ አልተለየም። አላ አሐዱ ራእይ አንድ ቀለም ነው እንጂ ዋህዱ ህላዌ አንድ ባህሪ ነው እንጂ ዋህዱ መለኮት ዘእግዚአብሔር ቃል በዚያ በካላዊ ቃል አንድ አገዛዝ ነው እንጂ ውስተ ኩሉ በሀብት መለኮቱ እንዲል አንድም ሳሊ ለነ ቅድስት ሰውም ቢሆን በስራ ሁሉ ከአብ ከመንፈስ ቅዱስ ካልተለየ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሮ እንዳይነሳ ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሰርዚልን።